በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። በደላችንን መተላለፍ፣ ክፋት፣ ኃጢአታችን ሁሉ በቸርነቱና በምሕረቱ በፍቅሩና በይቅርታው በአባትነቱ ችላ ብሎ በእድሜያችን ላይ ይህችን የንስሐ የበረከት የቅድስና ቀን ጨምሮ ሰጥቶ ለዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ ያው እግዚአብሔር ስሙ የተመሰገነ ይሁን። በዓለም ሁሉ ያላችሁ በዚህ ሰዓት የእግዚአብሔርን ቃል የምትከታተሉ ኦርቶዶክሳውያን የተዋሕዶ ቤተክርስቲያን ልጆች ሁላችሁም በኃያሉ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። ቅዱስ አምላካችን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። በአማላጅነቷ በእናትነቷ ፈጽማ ከኛ ያልተለየች የማትለይ ሰዓሊተ ምሕረት ምዕራገ ጸሎት እማማ ወላዲተ አምላክ እንዲሁ ስሟ የተመሰገነ ይሁን። ቅዱሳን መላእክት ይልቁንም መልአኩ ቅዱስ ፋኑኤል እንዲሁ እግዚአብሔር ያከበራቸው ቅዱሳን ሁሉ እግዚአብሔር እንዳከበራቸው መጠን ስማቸው የተመሰገነ ይሁን። እግዚአብሔር ቢወድና ቢፈቅድ ዛሬ ደግሞ በዐቢይ ጾም በሶስተኛው ሳምንት ቤተክርስቲያናችን ስርዓት ሰርታ ስለሰጠችን ስለ ምኩራብ የምንማማር ይሆናል። እግዚአብሔር አምላካችን፣ እግዚአብሔር ጠባቂያችን፣ እግዚአብሔር ረዳታችን ለአባቶቻችን እንዲሁም ለነቢያት በአዲስ ኪዳን ለቅዱሳን ሐዋርያት ለሊቃውንት በዘመናችንም ለአባቶቻችን ካህናት ሚስጥሩን ገልጦ እንዳስተማረ እንደመከረ እንደገሰጸ እንዲያስተምረን እንዲመክረን እንዲገስጸን መልካም ፈቃድ ይሆንልን። እንግዲህ የዐቢይ ጾም ሶስተኛው እሁድ ወይም ሳምንት ምኩራብ ተብሎ ይጠራል ወይም ይታወቃል። ስያሜውን ደግሞ ያገኘው ለሌሎቹ ሳምንታት ሁሉ በታላቁ ቤተክርስቲያናችን ብርሃን በቅዱስ ያሬድ አማካኝነት ነው። ምኩራብ ሰቀላ መሰል አዳራሽ የሆነ አይሁድ ስግደትና መስዋዕታቸውን የሚያቀርቡበት፣ ምናልባት እነሱ ሲናገሩ በኢየሩሳሌም ነው በዛ መቅደስ ብቻ ነው የምናቀርበው ብለው የሚያምኑ ቢሆንም በቅዱስ ዮሐንስ ወንጌል ላይ ተመዝግቦ በምናገኘው ታሪክ እንደምንመለከተው ግን በተበታተኑበት ቦታ ሁሉ ምኩራብ እየሰሩ ትምህርትን የሚማሩበት፣ ሃይማኖታቸውን የሚያጸኑበት ምኩራብ ሰቀላ መሰል አዳራሽ እንዳላቸው መጽሐፍ ቅዱስን ስናነብ የምንረዳው ይሆናል ማለት ነው። እንግዲህ ምኩራብ የአይሁድ የጸሎት ቤት ሲሆን በብሉይ ኪዳን የአይሁድ አምልኮ በኢየሩሳሌም በነበረው ቤተ መቅደስና በስርዓቱ የተመሰረተ እንደነበር መጽሐፍ ቅዱስን ስናነብ እንረዳለን። መጽሐፍ ቅዱስ መዝገበ ቃላት እንደሚገልጸው ወይም ደግሞ በታሪክ ስናነብ እንደምንመለከተው ናቡከደነጾር ወደ ባቢሎን ካፈለሰ ጊዜ ጀምሮ አይሁድ በሚገኙባቸው ስፍራዎች ሁሉ ለጸሎትና ለማህበርተኛነት እንዲመቻቸው ወይም ደግሞ በጋራ ተገናኝተው አምልኮታቸውን ለመፈጸም እንዲመቻቸው ሲሉ ልዩ ቤት ይሰሩ ነበረ። ወይም ደግሞ ይህንን አዳራሽ መገንባት እንደጀመሩ እንረዳለን። በሌላ ተርጓሚ አንደኛው ስለ ምኩራብ ስናወራ በተርጓሚ ደረጃ ያስቀምጥነው ሰቀላ መሰል አዳራሽ የሚለውን ነገር ገንዘብ እናደርግና በአንድምታ ወይም በሌላ ተርጓሚ ደግሞ ምኩራብ ማለት ኮረብታ፣ ተራራ የሚያህል ታላቅ ሕንፃ የሚል ተርጓሚንም ደግሞ ገንዘብ ያደርጋል። ከዚህ የተነሳ የአይሁድ ቤተ ጸሎት ወይም ቤተ መቅደስ ብለን እንጠራዋለን ማለት ነው ምኩራብ። ዐቢይ ፍሬ ቃሉ ግን በዋናነት ግን ጠቅላላ አድርገን ስንመለከተው ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋን በትምህርት ድውያነ ነፍስን በተአምራት ሲፈውስ የተገኘበት የማዳኑን የመባረክ ወይም ደግሞ ፍጹም ድህነት የሰጠበትን ስራ የሰራበትን ወይም ደግሞ በምኩራብ የተገኘ የማዳን ስራ በሕሊና እያሳሰበ የሚያስተምር ታሪክ የተከናወነበት መሆኑን የምናስብበት የምንረዳበት ነው ማለት ነው። ምኩራብ ስንል በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምረን ስናነብ በአጠቃላይ ክሪባውና ጌታችን በምኩራብ እየተገኘ ምን ሲያደርግ እንደነበረ፣ እንዴት ሲያደርግ እንደነበረ በስፋት ታትቶ የምንመለከተው የምናገኘው ስለሆነ ማለት ነው። በዚህ ሳምንት አምላካችን ጌታችን ኢየሱስ ክርስቶስ በምኩራብ እየገባ ወንጌልን ትምህርት እንዳስተማረ፣ ብዙ ድውያንን እንደፈወሰ፣ የአባቴ ቤት የጸሎት ቤት ይባላል እንጂ እናንተ ግን
የነጋዴ ቤት የንግድ ቦታ አደረጋችሁት፣ እንደዛ ያለ ቦታ አይደለም በማለት ቤተ መቅደሱ አካባቢ የሚነግዱ ነጋዴዎችን እንደገሰጸ ወይም ደግሞ መገሰጹ በትምህርት ደረጃ ቤተክርስቲያን የምትሰጥበት ጊዜ ነው ማለት ነው። ከዛ በተረፈ በነቢዩ በኢሳይያስ እንደተጻፈ ጌታ በአይሁድ ምኩራብ ገብቶ መጽሐፍ እንዲሰጡት ጠይቆ የሚሰሙት ቃል ዛሬ በጆሯቸው እንደተፈጸመ እንደነገራቸውን ጭምር የሚዘከርበት ነው። ጌታችን በምድር ሲመላለስ ከዚህ ቀደም በምኩራቦቻቸው ውስጥ ተሰምቶ የማይታወቅ ወይም በትምህርት ደረጃ ሰምተውት የማያውቁትን ትምህርት እንዳስተማራቸውና ዕውራን እንዲያዩ፣ ጆሯቸው የማይሰማ ጆሯቸው እንዲሰማ እንዳደረገ፣ ዲዳዎች መናገር እንዲችሉ እንዳደረገ፣ እንደዚሁ ደግሞ ዕውራን እንዲፈወሱ እንዳደረገ፣ ሙታን እንዲነሱ እንዳደረገ፣ በአጠቃላይ ጌታችን ያደረጋቸውን ተአምራት በስፋት ቤተክርስቲያን የምትናገርበት የምታስተላለፍበት ወቅት ነው። እንግዲህ ሁላችንም እንደምናውቀው አምልኮተ እግዚአብሔር የተጀመረ ብለን ስንጠይቅ የተጀመረው በመላእክት ሀገር በመላእክት አእምሮ ነው። በመላእክት አእምሮ ነው። ስለዚህ የአምልኮት ማረፊያውን መነሻውን እንደዚሁ መድረሻውን የት ነው ብለን ብንጠይቅ አእምሮ ነው ማለት ነው። አእምሮ ነው። እግዚአብሔር ልባችንን አእምሯችንን አጥብቆ የሚፈልገው ከዚህ በመነሳት ነው። እግዚአብሔር ልባችንን አእምሯችንን አጥብቆ ይፈልገዋል። የሚመች አገልግሎትም ደግሞ ያለው አእምሮ ውስጥ ነው። ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 1 ላይ አስረግጦ የነገረን ይህንን ሲያወራ አገልግሎት፣ አምልኮት፣ እግዚአብሔርን መውደድ፣ እግዚአብሔርን ማሰብ፣ ከእግዚአብሔር ጋር መመላለስ፣ በአጠቃላይ ይህንና ይህን የመሳሰሉት ነገሮች በሙሉ መሰረታቸው መነሻቸው መድረሻቸው አእምሮ ነው ማለት ነው። ስለዚህ ወደ ሰው ስንመጣ ደግሞ ለአምላክ ለመገዛት የተሰጠን የመጀመሪያው ሕግ የተቀረጸው በልቦና ላይ ነው። ሁላችንም እንደምናውቀው በሙሴ አማካኝነት የሰው ልጅ ጽላትን ሕግጋትን ከእግዚአብሔር ከመቀበሉ አስቀድሞ ከአዳም ጀምሮ እስከ ሙሴ ድረስ የነበሩት አባቶቻችን ይመሩና ይገዙ ይመላለሱ የነበረው ከእግዚአብሔር ጋር አካሄዳቸው ይቃኙ የነበረው በልቦናቸው ላይ የተጻፈ ሕግ ነው ማለት ነው። ያንን ምን ብለን እንጠራዋለን? ሕገ ልቦና ብለን እንጠራዋለን። ያንን ዘመን በሕገ ልቦና ይመራ የነበረ ዘመን ብለን እንጠራዋለን ማለት ነው። ከዛ በኋላ በዘመነ ሙሴ እግዚአብሔር ሕግን በጽላት ላይ ቀርጾ ለቅዱስ ሙሴ ሰጠው። በቅዱስ ሙሴ አማካኝነት ያ ጽላት ያ ሕግ ለእስራኤላውያን ተሰጠ ማለት ነው። ለጽላቱ ማደሪያ ታቦትን፣ ለአምልኮ መፈጸሚያ ድንኳንን እንዲሰራም ለሙሴ ሕግን ሰጥቷል ማለት ነው። ስለዚህ እስራኤላውያን በአዳራሾች ወይም ደግሞ ተሰባስበው አምልኮትን መፈጸም የጀመሩት ከዚህ ዘመን ጀምሮ ነው ማለት። በዚህ በዘጸአት ምዕራፍ 25 ከቁጥር 40 ጀምረን ስናነብ እንደምናገኘው ከዛ በኋላ ከቅዱስ ሙሴ ጀምሮ ሲያያዝ መጣና ሰለሞን ላይ ደረሰ። የቅዱስ ዳዊት ልጅ ማለት ነው ንጉሥ ሰለሞን የመጀመሪያ ቤተ መቅደስ በድንቅ ሁኔታ ሰራ። ይህንንም በዚህ በአንደኛ ነገሥት ምዕራፍ 8 ቁጥር 1 ጀምረን እስከ 11 ስናነብ የምናገኘው ይሆናል። ያን ቤተ መቅደስ ሰራ። ይህ ቤተ መቅደስ ግን እስራኤላውያን በባቢሎን ሲማረኩ እንደተቃጠለ ወይም እንደወደመ ሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 17 ጀምረን እስከ 2 ስናነብ እናገኘዋለን። ከዚህ በኋላ ሁለተኛ ቤተ መቅደስ ደግሞ በዘሩባቤል አማካኝነት ዕዝራ 3:2 ላይ ተጽፎ እንደምናገኘው 46 ዓመታትን ያክል ፈጅቶ ተገንብቷል። ሁለተኛ ቤተ መቅደስ ማለት ነው። ከዛ ይህ ቤተ መቅደስ ሄሮድስ ወልደ አዶፊሰር ብለን የምንጠራው በኋላ ላይ አሳምሮ እንዳሳደሰው ደግሞ ወንጌላዊ ቅዱስ ዮሐንስ ምዕራፍ 2 ቁጥር 20 ላይ ይነግረናል። እንግዲህ ይህ ቤተ መቅደስ ጌታችን ያስተማረበት ተአምራትን ያደረገበት እጅግ ብዙ ነገሮችን ያከናወነበት ቤተ መቅደስ ነው። በ12 ዓመቱ ከሊቃውንት ጋር ተቀምጦ የተገኘበት ቤተ መቅደስ ይህ ቤተ መቅደስ ነው። እድሜው 30 ዓመት ከሆነ በኋላ በብዛት ተመላልሶ ያስተማረበት፣ እንደዚሁም ደግሞ አልፎ ተርፎ በአህያ ተቀምጦ በእግዚአብሔር ሲመጣ የተባረከ ነው እያለ ሆሳዕና በአርያም እየተባለ ለየት ባለ ምልክት እያሳየ የገባበት፣ ነጋዴዎችን በጅራፍ ገርፎ ያባረረበት፣ በዕለተ ዓርብ መጋረጃውን ለሁለት ከፍሎ የቀደደበት፣ በአጠቃላይ እጅግ ብዙ የብሔር ተአምራትን ያከናወነበት ይህ ቤተ መቅደስ ነው። መጽሐፍ ቅዱስን ስናነብ የምናገኘው እነዚህ ነገሮች ስለሆነ ማለት ነው። ይህ የአይሁድ ቤተ መቅደስ ግን የሚገኘው በኢየሩሳሌም ብቻ አንድ ቤተ መቅደስ ስለሆነ ማለት ነው። ስለዚህ እስራኤላውያን ባሉበት በተሰባሰቡበት ስፍራ ሁሉ ምን ያደርጉ ነበር ማለት ነው? ምኩራባትን እየገነቡ ስርዓታቸውን፣ አምልኮታቸውን፣ ስርዓታቸውን እየሰዉ ነበር ማለት ነው። ይህ ቤተ መቅደስ እንግዲህ በ70 ዓመተ ምህረት በሮሙ ንጉሥ
በጥጦስ አገዛዝ ወቅት የወደመና የፈረሰ እንደሆነ እንረዳለን። እንግዲህ በአጠቃላይ ስለ ምኩራብ ይሄን ያህል ካነሳን በምኩራብ ምን ምን ነገሮችን ማሰብ ይገባል የሚሉትን ነገሮች ለማንሳት እንሞክር። ጌታችን ምኩራብን ያጸዳበትን የምናውቅበት የምናስብበት ነው ካልን ለምንድን ነው ጌታ ምኩራብን ያጸዳባቸው ምክንያቶች ምንድን ናቸው የሚሉትን ነገሮች እንዘርዝር። 1-3 ነጥቦችን እናንሳ። የመጀመሪያው በወቅቱ የነበሩ ከሊቃነ ካህናቱና ከምኩራቡ ሹማምንት ጀምሮ በአጠቃላይ እስከ ሕዝቡ ድረስ ያሉት ምኩራብን ለንግድ ዓላማ ይጠቀሙበት ያውሉት ነበረ። ለንግድ ዓላማ ይጠቀሙበት ነበረ። ቤተ መቅደሱም ዓላማው ይህ ብቻ ነበረ ማለት ነው። የጸሎት ቤትነቱ ተረስቶ መስዋዕት የሚሰዋበት መሆኑ ተረስቶ አምልኮት የሚፈጸምበት መሆኑ ተረስቶ የንግድ ስፍራና ይልቁንም የሚቀለድበት ስፍራ ሆኖ ነበረ። ጭራሽ አምልኮቱን ዘንግተውት እንደነበር መጽሐፍ ቅዱስ ይነግረናል። ስርዓት መስዋዕቱን ትተውት ነበር። አስተውሉ። ከሊቃነ ካህናት ጀምሮ ማለት ነው። ካህናቱም ረስቶታል፣ ሹማምንቱም ረስቶታል፣ ህዝቡም ረስቶታል። ወደ መቅደስ ሲጓዙ የነበረው ምን ለማድረግ ነው? ሊቀልዱ፣ ሊነግዱ፣ የራሳቸውን ዓላማ ለማከናወን ነበር። እንደውም መጽሐፍ ቅዱሱ ምንድን ነው የሚነግረን እዚህ ጋር አበክሮ ሲናገር የሰባውን የወፈረውን በግ የነጠረውን የጠራውን ወርቅ ለራሳቸው የሚያስቀር የከሳውን የጠቆረውን በግና የማይረባውን ወርቅ ደግሞ ለእግዚአብሔር እያሉ የሚዘባበቱበትም ጭምር ነበረ ማለት ነው። ያሳዝናል። በዘመናችንም እንዲህ ያለ ነገር የተንሰራፋበት ዘመን ላይ እንገኛለን። ቤተክርስቲያን ያሉ አገልጋይ ካህናት፣ ሹማምንት፣ እኛም ምዕመናን፣ መምህራን በአጠቃላይ ሁላችንም እግዚአብሔርን ለማምለክ ከምንሄድበት ይልቅ መስዋዕትን ለመሰዋት ከምንሄድበት ይልቅ ጸሎትን ለመጸለይ ለማድረስ ከምንሄድበት ይልቅ ለመታየት እኔ እኮ ክርስቲያን ነኝ ለማለት ብቻ ካልሆነ በስተቀር እንደምናውቀው እንደምንመለከተው አውደ ምሕረቱ የእግዚአብሔር ቃል የሚናገርበት ከመሆን ይልቅ ስለ እግዚአብሔር የሚወሳበት ከመሆን ይልቅ እርስ በእርስ መወለደሻ የሆነበት በትክክለኛው የእግዚአብሔር ሐሳብና የእግዚአብሔር መልእክት ከሚተላለፍበት ይልቅ ስጋዊ ሐሳቦች የሚበዙበት ቤተክርስቲያን ዛሬ ሌቦች ይበዙባት፣ ለእግዚአብሔር የመጣ ለእግዚአብሔር አገልግሎት መሆን የሚገባው ነገር ሰዎች የሚቀርቡበት ለስልጣን ሽኩቻ፣ ለመወዳደስና ለመከባበር ብቻ የምንመላለስበት ሆኖ እንመለከታለን፣ እናገኛለን። እግዚአብሔር ዛሬ በተለያየ መንገድ በተለያየ አጋጣሚ ጅራፉን እያነሳ ቤቴ የጸሎት ቤት ይሰኛል፣ እናንተ ግን የንግድ ስፍራና የአመንዝራዎች መሰብሰቢያ ያደረጋችሁት ይለናል ኦርቶዶክሳውያን። ሁላችንም እንደየድርሻችን ከዚህ ሀሳብ ልንወጣ ይገባል። ቤተክርስቲያን የምንሰርቅ ከሌብነት ልንወጣ ይገባል። ቤተክርስቲያን በዘር በጎሳ የምንከፋፈል ከዚህ ልንወጣ ይገባል። ቤተክርስቲያን ታይታን ፍለጋ ምስጋናን ፍለጋ የምንመላለስ ከዚህ ልንወጣ ይገባል። በቤተክርስቲያን አምልኮትንና ጸሎትን እግዚአብሔርን ብቻ ፈልገን የማንመጣ ሰዎች ከዚያ ከሄዳችን ልንመለስ ይገባል። ምክንያቱም ቤተ እግዚአብሔር የጸሎት ቤት ብቻ ነች። ቤተ እግዚአብሔር እግዚአብሔርን የምናገኝበት ስፍራ ብቻ ነች። ቤተ እግዚአብሔር መስዋዕትን መባን የምናቀርብባት ስፍራ ብቻ ነች። ይልቁንም ስጋዊ ፈቃዳችን የምንቀርብበት የምንዘራበትበት ስፍራ ስለሆነ ማለት ነው። በፍርሃት ሆነን ለእግዚአብሔር የምንመላለስበት መሆን ይገባል። በዛ ወቅት የነበሩት ሊቃነ ካህናቱ በምኩራብ ውስጥ በእግዚአብሔር ላይ ይዘባበቱበት ነበር። ስለዚህ እግዚአብሔር የአባትን ቤት የንግድ ቤት አታድርጉት፣ ቤቴ የጸሎት ቤት ይሰኛል ብሎ ገጽቷቸዋል ማለት ነው። ይህንንም በዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ ስናነብ እናገኛለን። ሁለተኛው ስርዓተ ኦሪትን ወይም መስዋዕተ ኦሪትን ማለፉን ለማሳየት ነው። በመቅደሱ ዙሪያ የተደረደሩት እንስሳትና አርጋብ ለመስዋዕቶች የሚሸጡ ነበሩ፣ ለመስዋዕት የሚቀርቡ ነበሩ። እነዚህ እንስሳትና አርጋብ ከካህኑ ከሙሴ ወንድም ከአሮን ጀምሮ እስከ ኢየሱስ ክርስቶስ በምድር ላይ መገለጥ ድረስ መስዋዕት ሆነው የሚቀርቡ ነበሩ። ደማቸው ፈሷል፣ ስጋቸው ተቃጥሏል። ነገር ግን የነዚህ ሁሉ መቃጠል፣ የስጋቸው መቃጠል፣ የደማቸው መፍሰስ፣ መታረዳቸው ለሰው ልጆች ዘላለማዊ ማዳንን ዘላለማዊ ድህነትን
መስጠት አልቻለም፣ ማስገኘት አልቻለም። ለዚህ ነው ነቢዩ ጽድቃችን እንደ መርገም ጨርቅ ተቆጠረ ያለ። ያልሰዉት መስዋዕት የለም፣ ያልጾሙት ጾም የለም፣ ያልጸለዩት ጸሎት የለም፣ ያልወጡት ቦታ የለም። ግን ፍሬ የሚያፈራ ለዘላለም ሕይወትን መዳንን የሚያሰጥ ሆኖ ግን አልተገኘም። ስለዚህ ክርስቶስ የእንስሳትን የአርጋብን መስዋዕት ይበቃል፣ ከዚህ በኋላ አያስፈልግም፣ መስዋዕት ሆኜ ለዘላለም መድኃኒት ሆኜ የሚቀርበው እኔ ነኝ ሲል እንስሳቱን ከመቅደሱ አስወጥቷቸዋል ማለት ነው። ሶስተኛው ሰውነታችንን ንጹህ እንድናደርግ የሚያስረግጥ ሆኖ እናገኛለን። የከበረው የሰው ልጅ ማንነቱ የእግዚአብሔር ማደሪያ መሆን አለበት። ይህ እንዲሆን ደግሞ እንስሳዊ ጠባያችን፣ ፍቅረ ነዋይ፣ የመንፈስ ቅዱስን ጸጋ መሸጥ፣ እነዚህንና እነዚህ የመሳሰሉ ተግባራትን ምን ማድረግ ያስፈልጋል? ማስወገድ ያስፈልጋል። ይህንን ማስወገድ አለባችሁ። ክቡር ማንነታችሁን ለሌብነት፣ ለወንበዴነትና ለአስመሳይነት አሳልፋችሁ መስጠት የለባችሁም፣ ከዚህ መውጣት አለባችሁ ብሎ ሲያስረግጥ ነው ማለት ነው። እንግዲህ የምኩራብ ፍጻሜ ትርጉሙ ምንድን ነው ብለን ስናነሳ የምኩራብ ፍጻሜ ትርጉም ቤተክርስቲያን ናት። ቤተክርስቲያን ናት። ይኸውም አባቶቻችን ሊቃውንተ ቤተክርስቲያን ክርስቶስ በተሰቀለ ጊዜ የምኩራብ መጋረጃ ለሁለት መቀደዱን ወይም መሰንጠቁን ምሳሌ ማድረግ የሶስተኛ ቤተ መቅደስ አማናዊቷ ቤተክርስቲያን የመመስረቷ ብስራት ነው ብለው ይናገራሉ። ስለዚህ የአይሁድ ምኩራብ ታቦት አልነበረው። በአይሁድ ምኩራብ የእንስሳት መስዋዕት ነበር የሚቀርበው። ነገር ግን እነዛ ሁሉ ዘላለማዊ ድነትን የማያሰጡ ነበሩ። ነገር ግን በዚህኛዋ በአዲስ ኪዳን ቤተክርስቲያን ግን ታቦት አለ፣ ራሷም ታቦት ነች። የሚሰዋባት መስዋዕትም አማናዊው የክርስቶስ ቅዱስ ሥጋ ክቡር ደሙ ነው። በዛ ሰው ልጅ የሰው ልጆች ሁሉ ዘላለማዊ ሕይወትን፣ ዘላለማዊ ዕረፍትን፣ ዘላለማዊ መዳንን ገንዘብ ማድረጋቸውን ቤተክርስቲያን አበክራ ታስተምራለች ማለት ነው። ስለዚህ ምኩራብ በሚለው ስያሜ ውስጥ ምኩራብ የምንለው ሰም ሆኖ ወርቅነቱ ለቤተክርስቲያን የሚሰጥ የእኛ ሰውነት በወርቅ ፍቅር፣ ንጽህና፣ ቅድስና በእነዚህ ሁሉ ደምቆ አሸብርቆ መታየት የሚገባው መሆኑ የሚነገርበት ዋናው በዓልነቱ የቤተክርስቲያን በዓል ሆኖ እኛም ደግሞ በዛ ውስጥ ማድረግ የሚገባን ማጣት እንደሚገባን የሚነገርበት ሳምንት ነው ማለት ነው ምኩራብ። ስለዚህ ኦርቶዶክሳውያን ሁላችንም ልቦናችንን ከፍተን አእምሮችን በንስሐ አጥበን በቅድስና ተመላልሰን ይልቁንም በዚህ ጾም ወቅት መመላለሳችንና ቤተ እግዚአብሔር መገኘታችን ፍቅርን ገንዘብ ባደረገ ለእግዚአብሔር በመገዛት በፍርሃት በመሆን በመንቀጥቀጥ ራስን በማዋረድ ዝቅ በማድረግ ኃጢአትን በመተው ጽድቅን ደግሞ ገንዘብ በማድረግ ቤተክርስቲያን የሆነ ሕንፃ ሥላሴ የሆነ ማንነታችንን ክቡር የሆነ ሰውነታችንን ለእግዚአብሔር የሚገባ ቤተ መቅደስ አድርገን ልናዘጋጀው ይገባል። ይቆየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።